እንግዲህ በዚህ ሳምንት በጣም የሚጠበቀው አንዱ የኤሊያን ቴሮሪስት ሪሙቫል ኮርት የሚባል ኮድ አለ። በ1996 ኦክላሆማ ላይ በደረሰው የቴሮሪስት አክቲቪቲ ምክንያት የወጣ ህግ ነው። ህጉ እስካሁን ላስት ፎር አድሚኒስትሬሽን የተለያዩ 4 ፕሬዚዳንቶች ወደ ተግባር ገብቶ በዋናነት የህጉ ዓላማ ምንድን ነው? አሜሪካ ውስጥ የቴሮሪስት አክቲቪቲ ውስጥ የተሳተፉ ወር ደግሞ የቴሮሪስት ኦርጋናይዜሽንን ሳፖርት ያደረጉ ወር በማንኛውም ነገር የቴሮሪስት አይዲዮሎጂን ኤስፓውስ ያደረጉ ሆልድ ያደረጉ ሰዎች አሜሪካ ውስጥም ሊሆን ይችላል፣ ኢትዮጵያ ውስጥም፣ አፍሪካ ውስጥም ኤኒ አዘር ፕሌስስ ሆልድ ያደረጉ ሳፖርት ያደረጉ ይሄ በአሜሪካ ህግ ቴሮሪስት ሊባል አይጠበቅበትም። የድርጅት የቴሮሪስት አይዲዮሎጂ ያላቸውን አካላት የደገፈ ሳይቀር ለምሳሌ ኢትዮጵያ ውስጥ ያሉ የቴሮሪስት ኦርጋናይዜሽን ብሎ የኢትዮጵያ መንግስት የደገፋቸው እና የአሜሪካ መንግስት ከቫዮለንስ አንጻር ይሄ ቲር 3 የሚባለውን ዲዚግኔሽን የሰጣቸውን ሁሉ ሊሆን ይችላል። በእነዚህ ውስጥ ያለን ሰው ያለምንም ዲው ፕሮሰስ ያለምንም የፍርድ ቤት ሂደት የአሜሪካ መንግስት ሪሙቭ ማድረግ የሚያስችል ኮርት ነው ይሄ ወይም ዲሲሽን ነው። የ1996 የኤሊያን ቴሮሪስት ሪሙቫል ኮርት የሚባለው ማለት ነው። የትራምፕ አድሚኒስትሬሽን አሁን ወደ ፍርድ ቤት ይዞ መጥቷል። ይህን ኬዝ አንድ ግለሰብ ላይ ያስወግድ ማለት ነው፣ ወይም ሪሙቫል ፕሮሲዲንግ ውስጥ ሳይገባው ከአሜሪካ ሪሙቭ ሊያደርገው። እንግዲህ ረቡዕ ዕለት የፍርድ ቤት ውሳኔ የሚጠበቀው በዙ ዙሪያ ነው። ፍርድ ቤት እስካሁን ዶርማንቶን የቆየውን ሳይሰራበት የቆየውን ይህን ህግ ማንም ሰው ሪሙቭ ተደርጎበት የማያውቀውን ይህን ህግ ወደ ተግባር እንዲገባ ይፈቅዳል አይፈቅድም የሚለው ነው። ይህን ህግ ፍርድ ቤቱ ግሪን ላይት ከሰጠው እንግዲህ በጣም ማሲቭ የሆነ ዲፖርቴሽን ልንመለከት ነው። የዲፖርቴሽን ምንም አይነት የኢሚግሬሽን ፍርድ ቤት ውስጥ ሳያልፉ ምንም አይነት ሌላ የፌዴራል ፍርድ ቤት ውስጥ ሳያልፉ አሜሪካን መንግስት ከቴሮሪስት ጋር እስካገናኛቸው ድረስ ወር ደግሞ ኢቨን ቲር 3 የሚባለው ሊንክ ውስጥ ፋኖም ሊሆን ይችላል፣ ኦነግም ሊሆን ይችላል፣ ከዚህ በፊት የነበሩ እንደ ግንቦት 7ም ሊሆን ይችላል። ከነዚህ ጋር ኮኔክት አላቸው ብሎ የሚያስባቸውን አካላት ሁሉ ወደ ሪሙቫል ፕሮሲዲንግ ሳያስገባቸው ሊያስወጣ ይችላል ማለት ነው። በእኔ ግምት ፍርድ ቤቱ ጠባብ የሆነ ውሳኔ ሊወስን ይችላል ብዬ አስባለሁ። ማለትም እስከዛሬ ድረስ ተግባራዊ ያልሆነን ህግ ወደ ተግባር እንዲገባ የትራምፕ ዲፓርትመንት ኦፍ ጀስቲስ መወሰኑ ለፍርድ ቤቱ ትንሽ ግር ሊል ይችላል እና ግሪን ላይት ላይሰጥ ይችላል። ይህን ፍርድ ቤት ስራን እያደረገ ያለው ይህን ኬዝ እያየ ያለው የቡሽ ተሿሚ የሆነ ዳኛ ነች። ስለዚህ ሞስት ላይክሊ ግሪን ላይት ላይሰጡት ይችላሉ ብዬ አስባለሁ። ሙሉ ለሙሉ ግን የሚሆን አይታወቅም። አንደኛው አፕዴታችን ይሄ ነው። እዚህ ጋር እንግዲህ ከአሳላጅ መንግስታት የተላከ የሐሰት ወንጀል አለመሆኑንና ስደተኛው ንጹህ መሆኑን ፍርድ ቤት የሚያረጋግጥበት ህጋዊ ዋስትና ምን ያህል አስተማማኝ ነው? አንዱ አስጨናቂ ፓርቱ የዚህ ህግ የዲው ፕሮሰስን ማለፍ ነው። ምንም አይነት የፍርድ ቤት ሂደቶችን አንድ ሰው ሳይሄድ በዚህ ውስጥ የተሳተፈን አካል ሪሙቭ ማድረግ ይቻላል የሚል ነው። እንደነገርኩ የህጉ ታሪካዊ አመጣጥ ከኦክላሆማ ጋር ከነበረ የቴሮሪስት አክቲቪቲ ነው። ስለዚህ የተፈጠረበት መንፈስ ራሱ ልክ እንደ 9/11 ባለ አክት ነው እና ብዙ ኢሞሽን ያለበት ነው። ትሪገር የተደረገው ምንም አይነት የቼክ ኤንድ ባላንስ ሲስተሞችን በስነስርዓቱ ሳያልፍ የወጣ ነው። ለዚህ ነው ሁሉም አድሚኒስትሬሽኖች ከህጉ በኋላ ያሉት ወደ ተግባር ሊያስገቡት ያልፈቀዱት ማለት ነው። ትራምፕ አሁን ይህን ለምን አስፈለገው? እንግዲህ የትራምፕ አድሚኒስትሬሽን እኛም አንተም እንደምታውቁት በዋናነት ዓላማው ብዙ ኤሊያኖችን ብዙ ኢሚግራንቶችን ከአሜሪካ ማስወጣት ነው። ምናልባት አንድ ዴታ እዚህ ላይ መጥቀስ ቢያስፈልግ አሜሪካ በአመት አሁን ያለውን ኢኮኖሚ ለማስቀጠል አሁን ያለውን ሌበር ማርኬት ለማስቀጠል እስከ 2 ሚሊዮን ኢሚግራንቶች ያስፈልጓታል በየአመቱ ማለት ነው። አሁን ላይ የሚገርመው ነገር ኔጌቲቭ ነው። በአመት አሜሪካ ውስጥ ያለው ሰው ምን ማለት ነው? ኔጌቲቭ ከአሜሪካ የሚወጣው ሰው በዝቷል ወደ አሜሪካ ከሚገባው። ይሄ ዜጋንም ይሆናል ዜጋም ያልሆነም ሊሆን ይችላል። ብዙ የዜና ዘገባዎች ብዙ ዴታዎች አውጥተውታል እና እንግዲህ የትራምፕ አድሚኒስትሬሽን በዚህ ሂደት ውስጥ አሁንም ሞር ሰዎች እንዲወጡ የሚፈልግበት ምክንያት የመጡበት አጠቃላይ የፖሊሲ ስትራክቸር ነው። ምክንያቱም ሪፕሌስመንት ቲዮሪ የሚባለውን የትራምፕ አድሚኒስትሬሽን ላይ ያሉ ፖሊሲ ሜከሮች ገዝተውታል እና የአሜሪካ ነጮች በመጤዎች እየተተኩ ነው የሚለው ማለት ነው። ይሄ ሪፕሌስ ያደርጓቸዋል ማይግራንቶች አሜሪካኖችን የሚለው ፍርሃት ስላለ በኤኒ ሚንስ አሁን ያሉትን 4 ዓመታት ተጠቅመን ብዙ ሰው እናውጣ፣ ወደ አሜሪካ የሚገቡትንም እናግድ ነው። እስካሁን ያሉት ሂደቶች የተፈለገውን ያህል የዲፖርቴሽን ቁጥር ሊያስገኙላቸው አልቻለም። ምክንያቱም የህግ ፕሮሰስ አለ፣ የፍርድ ቤት ፕሮሰስ አለ፣ ዲው ፕሮሰስ አለ። ብዙ ኢሚግራንቶች ይህን ሂደት እየሄዱ ስለሆነ ማለት ነው።
ወደ 84,000 ህዝብ አሁን ላይ በኢሚግራንትነቱ ብቻ እስር ቤት ውስጥ አለ። ኢሚግራንት በመሆኑ ብቻ አሜሪካ ውስጥ ማለት ነው። እና እነዚህ ሁሉ መታሰራቸው ፑሽ አድርጎ በአንዴ ሊያስወጣቸው አልቻለም። እና ይህን ፕሮሲዲንግ አልፈው ተሻግረው በአንዴ ማስወጣት የሚፈልጉበት ኢንትረስት ስላላቸው ያንን ነው መሰረት አድርገው ፑሽ እያደረጋሉ። እንግዲህ ሌላ በተማሪ ቪዛ ላይ ለውጥ ተመልክተናል። የተማሪ ቪዛ ከዚህ በፊት አንድ ሰው ወደ አሜሪካ ሲመጣ የተማሪ ቪዛውን ኤፍ1 ቪዛ ያገኛል። ኤፍ1 ቪዛ አግኝቶ ሲመጣ ልክ አሜሪካ ውስጥ ሲገባ I-94 የሚባል ዶክመንት ኢሹ ይደረግለታል። እዛ I-94 ላይ ምን ያህል ጊዜ አሜሪካ ውስጥ መቆየት እችላለሁ ወይም ትችላለህ የሚለው ላይ ዱሬሽኑ ወይም ዱሬሽናል ሊሚቱ አይቀመጥለትም። ዴስ ተብሎ ነው የሚቀመጠው። በቢ1 በቢ2 አሜሪካ ውስጥ ስትገባ በአብዛኛው ቢ1 ቢ2 ማለት ብዙ ሰዎች ለጉብኝት፣ ለቱሪስት፣ ለአጭር ጊዜ ቢዝነስ የሚገቡበት የቪዛ ታይፕ ነው። በዚህ ስትገባ 6 ወር ነው የምታገኘው። I-94ህን ኮምፒውተር ላይ ገብተህ ቼክ ስታደርገው ፓስፖርት ቁጥርህን፣ ስምህን፣ ዴት ኦፍ በርዝን አስገብተህ ማለት ነው የ6 ወር ቆይታ እንዳለ ያሳያል። በአብዛኛው ለሁሉም ነው ማለት አይደለም። ወደ ኤፍ1 ስትመጣ I-94ን ቼክ ስታደርገው የሚያሳይክ ዱሬሽናል ሊሚቱ ዴስ ነው፣ ሊሚት የለውም። አሁን ይሄን የትራምፕ አድሚኒስትሬሽን ያጠፋው። አንድ ሰው ተማሪ ሆኖ ሲመጣ ዱሬሽናል ሊሚት አለው ማለት ነው። ለምሳሌ የ1 ዓመት ትምህርት ከሆነ አግኝቶ የመጣው ለ1 ዓመት ብቻ ነው I-94 የሚያሳየው። የ4 ዓመት PhD ከሆነ መጀመሪያ I-20 የተባለው ዶክመንት ላይ ያለው 4 ዓመት ብቻ ነው የሚሰጠው I-94 ላይ። ስለዚህ ኤፍ1 ያገኛል። ኤፍ1 I-94 I-20 የተለዩ ዶክመንቶች ናቸው። ኤፍ1 ማለት ቪዛ ነው፣ ልክ እንደ ቢ1 ቢ2 እንደምንለው። ስለዚህ ቪዛው ኤክስፓየር ሆኖ እንኳን አሜሪካ ውስጥ ሆነ I-94 ኤክስፓየር ካልሆነ I-94 ዱሬሽናል ሊሚት ከሌለው አሜሪካ ውስጥ በህጋዊነት መቆየት ትችላለህ። ስሎንጋስ I-20 እስከሚፈቅድልህ ድረስ ማለት ነው። I-20 ማለት ደግሞ ትምህርት ቤት አሁንም አክቲቭ የሆነ የትምህርት ስኬጁል አለ፣ የትምህርት ስታተስ አለ ብሎ የሚናገረው ዶክመንት ነው። ስለዚህ አሁን I-20 ኢሹ ሲደረግልህ የ4 ዓመት ትምህርት ነው ይላል። ስለዚህ ኢሚዲየትሊ አንድ ሰው ለፒኤችዲ አሜሪካ ውስጥ ሲመጣ ኤፍ1 ቪዛ ይዞ የ4 ዓመት ሊሚት ያስቀምጡለታል ማለት ነው። ከ4 ዓመት በኋላ ሪሰርች ቢቀጥል መቆየት የሚያስፈልግ የትምህርት ሁኔታ ቢኖር እንኳን የፌዴራል መንግስት ሳይፈቅድልህ እና ኤክስቴንሽን ሳትጠይቅ መቀጠል አትችልም። ስለዚህ አንሎፉል ስታተስ ይኖርሃል ማለት ነው። ህጋዊ ያልሆነ አንዶክመንትድ የሆነ ስታተስ ይኖራል ማለት ነው። ይሄ በጣም አስጨናቂ ነው። ምክንያቱም ብዙ ሰዎች በኤፍ1 ቪዛ መተን አሜሪካ ውስጥ የምንቆይበት ሊሚት የለውም ነበር ከዚህ በፊት። ትምህርት እናስቀጥላለን። ለዲግሪ የመጡ ሰዎች ወደ ማስተርስ፣ ከማስተርስ ወደ ፒኤችዲ ይሄዳሉ። ኢቨን ፒኤችዲያቸው ሪሰርቻቸው እና የሚሰሩት ፔፐሮች ወይም ደግሞ ፕሮጀክቶች ረዥም ከሆኑ ከ4 ከ5 ከ6 ዓመት በላይ ሊቆዩ ይችላሉ። በዚህም ቆይታቸው ብዙ ኤፍ1 ስታተስ ያላቸው ሰዎች ለአሜሪካ ኢኮኖሚ ትልቅ ኮንትሪቢሽን አድርገዋል። አሁን ግን ይሄን ሊሚት አስቀምጠዋል ማለት ነው። እንግዲህ ይሄ ተማሪዎች ላይ የሚጭነው ሸክም እጅግ ትልቅ ነው የሚሆነው በርደን። ስለዚህ ኤፍ1 ስታተስ ያላችሁ ተማሪዎች የመጀመሪያ ማድረግ ያለባችሁ ነገር ቪዛውን አግኝታችሁ አሜሪካ ውስጥ ከገባችሁ በኋላ ላለመውጣት መጠንቀቅ ያስፈልጋችኋል። ምክንያቱም ቪዛችሁ አክቲቭ እንኳን ቢሆን ምናልባት ተመልሳችሁ ለመግባት ልትቸገሩ ትችላላችሁ። ስለዚህ በዚህ ምክንያት ከተማሪ ትምህርት ቤታችሁ ካለ ዴዚግኔትድ ኦፊሰር ጋር ወይም ኦፊሻሎች ጋር ከኢሚግሬሽን ኦፊሻሎች ጋር መነጋገር አዋጭ ነው። የቆይታ ጊዜያችሁን ሊሚት የተደረገባችሁና ሊሚቱ ሊያልፍባቸው ሰዎችም ይሄን ኤክስቴንድ የማድረግ ፕሮሲዲንግን በጊዜ መጨመር ከትምህርት ቤት ካሉ ዲዚግኔትድ ኦፊሰሮች ጋር ከኢሚግሬሽን ኦፊሰሮች ጋር መነጋገር መልካም ነው። እንግዲህ ወደፊት ይሄ ሊቀየር ይችላል። ዊዶን ነው እንግዲህ አሁን ላይ የአሜሪካ ትልቁ አድቨርሰሪ የሚባለው የቻይና መንግስት ነው እና እነሱ እየወሰዱት ባለው የኢኖቬሽን የቴክኖሎጂ ፍጥነት ምናልባት አሜሪካ ከቻይና ጋር በምታደርገው ፍክክር የሌላውን ማህበረሰብ እውቀት ስለምትፈልግ ከሌላው ዓለም ያለውን ማህበረሰብ ስለምትፈልግ ይሄ ነገር ሊቀየር ይችላል። ከዚህ በፊት የሲንጋፖር ፕራይም ሚኒስተር የነበረው ግለሰብ አሁኑን የቻይናን ፕሬዚዳንት አግኝቶት እንዲህ ብሎት ነበር፣ አሜሪካንን ልታሸንፉ አትችሉም። ምክንያቱም እናንተ የምትሰበስቡት የእውቀት ፑል ከ1.2 ከሚሆን የቻይና ማህበረሰብ ነው። 1.2 ቢሊዮን ከሚሆን የቻይና ማህበረሰብ ነው። የአሜሪካ የስኪል እና የታለንት ፑል ግን 6 ቢሊዮን ህዝብ ነው
ብሎት ነበር። ምክንያቱም አሜሪካ ከዓለም ማህበረሰብ ሁሉ ነው አዋቂዎችን እውቀት ያላቸውን ሰዎች ሰብስባ ወደ ዩኒቨርሲቲዎቿ የምታስገባውና ኤንድ ኦፍ ዘ ዴይ ይሄ አሁን ላይ የሚካሄደውን ነገር ምናልባት የዛሬ 4-5 ዓመት ነው ውጤቱን የምናየው አሜሪካ ምን ያህል ሉዝ እንዳደረገች ማለት ነው። እንደምታስታውሰው በዚህ ሰሞን የተፈጠረው ትልቅ ኤአይ ያለ ፕሮዳክሽን የክላውድ ፌብልን ያሸነፈ እንደገና የቻት ጂፒቲ እነዚህን ሁሉ ያስገነዳ ፕሮዳክሽን ማለት ነውና ይህን የሰራው ልጅ በ2022 ነው እዚህ ፒኤችዲውን ጨርሶ ወደ ቻይና ሄደው። ምናልባት አሜሪካ ውስጥ ኮንዲሲቭ ኢንቫይሮንመንት ቢኖር የግሪን ካርድ ፕሮሲዲንጉ ቢስተካከልነት ይሄ ልጅ እዚህ ቆይቶ ያ ፕሮዳክሽን ያምርት የአሜሪካ ነበር የሚሆነው። እንግዲህ 2022 ላይ ያለን ኢምፓክት የተመለከትነው ውጤቱን 2026 ላይ ነው። ዛሬ ላይ ያሉ ክልከላዎችን ምናልባት ዛሬ ኢሚዲየትሊ አናይም፣ በእርግጠኝነት ውጤቱን ዛሬ ላይ አናይም። ግን በእርግጠኝነት መናገር የምንቻለው የዛሬ 3-4 ዓመት ውጤቱን ቪቪድሊ እንመለከታለን፣ በግልጽ እናያለን።